እግር ኳስ ሁሌም ስለማሸነፍ ብቻ አይደለም። እግር ኳስ እኔ ሁሌ እንደምለው ስለ ስሜት፣ ስለ ታማኝነት እና ኢቭን ስለ መጎዳትም ነው። ረቡዕ ማታም እያንዳንዱ የአርሰናል ደጋፊዎች የተሰማቸው ያ ጉዳቱ ጭምር ነው። ቻምፒዮንስ ሊግ ህልማቸው በፒኤስጂ 2-1 በሆነ ውጤት ተቋጨ። እኛ ሁሌም ድልን ብቻ አይደለም የምናሳየው፣ ድጋፍ ማለት ምን ማለት እንደሆነም እንጂ። በትዊተር፣ በቲክቶክ እንዲሁም በዩቲዩብ ስሜታቸውን በጣም ከባድ ነበር። የእኔ ልብ ተሰብሯል። እኛ ይህ አይገባንም ነበር። ይሄ ነው አርሰናል። ቆንጆ ጨዋታ ይጫወታል፣ መጨረሻ ላይ ግን ይህ ያሳብደናል። እኒህንና የተለያዩ ሜሴጆች በተለያዩ ድረገጾች ተነበዋል። የመጨረሻው ፊሽካ ሲነፋም ዝምታው፣ የልብ ስብራቱ፣ ብስጭቱ ሁሉም ላይ ያስታውቅ ነበረ። ሳካ ጎሉን ሲያስቆጥር የአርሰናል ደጋፊዎች የሆነ ተስፋ ነበራቸው። ይህ ጎል ወደ ጨዋታው የሚመልሰን ነው፣ አርቴታም አንዳች ነገር አስቧል በሚል እሳቤ ነበራቸው። ያችን ሁለተኛ አጋጣሚ ቡካዮ ሳካ ሲያበክን እድልም ከነሱ ጋር እንዳልነበረች ያስታውቅ ነበረ። ብዙ ደጋፊዎች የምንችለውን ሁሉ አድርገናል፣ ነገር ግን ይሆን የሚጎልን ነገር አለ ሲሉ ተደምጠዋል። ሽንፈት ብቻ አልነበረም፣ እግር ኳስም አንዳንዴ መጥፎም እንደሆነ ማስታወሻ እንጂ። አንድ የአርሰናል ደጋፊ እንዲህ አለ፣ ከምንም በላይ ተስፋው ነው የሚገልህ። ሌላኛው አክሎ የምንችለውን ሁሉ አድርገናል። የአርሰናል ደጋፊ በመሆኔ በጣም ነው የኮራሁት። እውነተኛ ደጋፊ ማለት ይህ ነው፣ ስታሸንፍ ብቻ ሳይሆን እንደዚህ ስትሸነፍም አብሮ የሚቆም። የአርሰናል ደጋፊዎች ይሄ የእናንተ ቦታ ነው። ከፍታችሁንም እናሳያለን፣ ነገር ግን ዝቅታችሁንም አንሸሽግም። እስቲ የተሰማችሁን በኮመንት አሳውቁን። ክለባችሁን የምትወዱ ከሆነ ላይክ ማድረግዎን ደግሞ አይዘንጉ። እንዲሁም በስተመጨረሻም የአርሰናል ደጋፊዎች በተለያዩ ሶሻል ሚዲያዎች ያሳዩትን ሪአክሽን በቪዲዮ አያይዣለሁ። ሰናይ ቀን። መቼ ነው የምናሸንፈው? መቼ ነው የሚያልፍልን? መቼ ነው ሰው የምንሆነው? እግዚአብሔርን መቼ ነው የሚያደርግልን? በቃ እንዴ ጋይስ ስሜቱን አታውቁትም። በቃ አሁን እንደዚህ አርሰናል ደጋፊ ካልሆናችሁ ምናምን በቃ አታውቁትም። በቃ አታውቁትም። ገባችሁ እንዴ? በቃ አታውቁትም። በጣም የተጎዳን ሰዎች ነን። በቃኛ ደረሰ ብለን ነው በቃ አሁን ዛሬ ዋንጫ ይበላል ሌላ አምስት ሲባል ሲደርስ ሲሸነፍ በአንድ ፖይንት በሁለት ፖይንት ሲበላ ሻምፒዮንስ ሊግ ደረሳለን ያው ተሸነፈ። እንዴ መቼ ነው የምንደሰተው እኛ? መቼ ነው ቀን የሚወጣልን? እግዚአብሔርን እኔ በጣም እኔ በቃ መቼ ሰው እንደማላውቅ መቼ እንደምንደስት አላውቅም። መቼ እንደሚያልፍልን አላውቅም። እንደተቃጠልኩ ይነገረናል ብላችሁ ጠብቃችሁ ነው? አልተቃጠልኩ። አውቃ በጣም የተቃጠልኩት በጣምማ። እሱን ከመንገሬ በፊት ግን ማን ይሄ የኔ ፔጅ ነው። የኔ ፔጅ ላይ ምንም አይነት ስድብ ልትሰርበኝ አትችልም። አብሽቀኝ፣ ጊዜ ነው ዛሬ ተራህ ነው። አብሽቀኝ፣ ግን ስድብ እሸኛለሁ። ተቃጠልኩ። እድለቢስ የሆነ ቡድን ያለን እኮ እድለቢስ። ከ3 ኤክስጂ እኛ 1 ጎል፣ እነሱ ከ1.7 ኤክስጂ 2 ጎል አገቡ። እድል እኮ ነው ማንዬ፣ እድል የለንም። የነሱ በረኛ ይችላል ራያ። ወይኔ ተቃጠልኩ። ችግር የለውም። እኔ ግን እንደናንተ ምቀኛ ስላልሆንኩኝ እኔ አልቋጥሩባችሁ። በቃ ዛሬ ራሴን ለማጽናናት የኳስ መደገፍ እንደሚኮ ስለማልችል የምችለውን ነገር ነው ዛሬ ማታ ማድረገው። ኔክስት ሉዶ ነው የምጮተው። ኔክስት ሉዶ ላይ ዳማ ገብቼ ዳማ ለጠልጠዋል። በዚች ብቻ ቴሌግራም አየሻ፣ ከስራ ያለችው ቴሌግራማን ብቻ ገብተሽ ሰርች አድርገሽ ገንዘብ ሰርተሽ መጽናናት ነው ያለብሽ በዚህ ሰዓት እንጂ ያው ለቅሶ ይቀጥላል። ማን ነው ለቅሶ ሆነ ብር አትሰራም ያለው? ገብተሽ ጠቅጠቅ አድርጊ። ወይኔ ተቃጠልኩ። እኔ ግን አልቋጥርባችሁም። ነገር ያሳካላችሁ። በተለይ ለሚኮ አልቋጥርብሽም። ያራድገልሽ ይሄ ጨዋታ እንኳን ጾሙ ከተፈታ በኋላ ሆነ እንጂ እንደዚህ ተቃጥለን ምን እንጠጣ ነበር? ምን ይጠጣ ነበር?
ብርዳን ጠጣውተን አቤት አርቴታ አቃጠለን እኮ እኔም አሁንም ቢሆን ሪስፔክት አርቴታ ግን ዛሬ በቃ ተጠቅሰን የገባው ለፒኤስጂ ማ ተጠቅሰን የገባው በዛ ላይ ደግሞ ከማርቲኔሊና ከኦዴጋርድ ከደሞዛቸው ላይ በፐርሰንት ይደርሳል እንዴ ነው አንሪን መች ልትጠቀመው ነው እንዴ እንደ ድሮ እናቶቼ እንግዳ ሲመጣ እንደሚወጣ ቃኑን ልትጠቀመው ነው አንሪን መች ልትጠቀመው ነው እንደሚመራ ሰው ተከላካይ ታስገባብናል አሁን ዋይት ብላክ ነው ዋይት አይደለም ተጣ ሳሙኤል ተስፋዬ አቤት ማርቲኔሊ አቤት ጥበብ አቤት ኦዴጋርድ መብረቅ ይምታችሁ ድርቅ ያርጋችሁ ኦዴጋርድማ ወይኔ አቤት ነገ ደግሞ አለ ማመነ ነገ ደግሞ አሸንፎ ያልፋል የት ነው እሺ የት ልንሄድ ነው ፍላይት ሙድ እናርግ ራሳችንን ዲአክቲቬት እናርግ አሁን ለማንቸስተር ደጋፊ ያሳለፈ የሰጠህን አርቴታ ነው ምን ጠጣ ያለ ምንድን ነው የሚደረገው ወዴት ነው የሚካሄደው አለ ምን እኔ ጠጣ አሰይ ስንት ሰዓት ነው እንዴት ነው የሚነጋውስ ቁጭ ብለን ልናድር ነው ወክል አድርጌው እንዴ ያለ እየጨፈሩ ነው አይነት የሚያስጠላ ጌም ነው የተጫወተው ምንድነው ቢሻለን ቆይኛል ሁለት ተከታታይ ጨዋታ እንሸነፋለን በፒኤስጂ ምን አይነት አሰልጣኝ ነው ያለን እኛ ካራክተር ለይልንገራችሁ አይደለም ሁለቱን ካራክተር የሚባል ነገር የለም እኔ አልገባኝም እንዴት ነው አርቴታ አርሰናልን ይዞ የሚፈራው አልገባኝም ኦዴጋርድ ማለት ነው የሚጫወተው ጨዋታ አይደለም ለሻምፒየንስ ሊግ ሰሚ ፋይናል ማለት ለሴቶች ለኖርማል ለሴቶች ኮንፈረንስ ሊግ የማይሆን ጨዋታ ነው እምሬ ነው ፒኤስጂዎችን ደርሶ መልስ በፍጹም አልቻልናቸውም ልናልፍ በፍጹም አይገባንም እኔ በቃ እኔ ግራ ገባኝ እኔ ምንድነው ቢሻለን ቆይ አልገባኝም አርቴታን ይዘን እኔ ማለት ነው ዋንጫ ምናሳካ አይመስለኝም እውነቴን ሰነግራችሁ ማለት ካራክተር የሚባል ነገር የለው ምን እንዳናጣ ፈርቶ ነው ኦዴጋርድን ሙሉ ጨዋታ የምታጫውቱት ሰው ነው ምን እንዳናጣ ፈርቶ ካፕቴን ሊሆን የሚገባው ሰው ፍጹም አይደለም ዴክላሬሽን ኢነርጂው ናታችሁታ ዴክላሬሽን ስጡት ካፕቴን ምንም የሚሆን ሰው አይደለም ሳካ ባያገቡ ይሻል ነበር ያን ጎል ምንም ለምንድን ነው ያገባው ለምን ሆፕ ሰጠን ከዛ ደግሞ ማለት ነው በረኛ የሌለው ካስታፒን የሚደረግ ኳስ አልገባኝም ጥቁር ስለሆነ ነው ምንድነው እንዴ ለምን ምን በላይ ነበር ያራዳል ፓርቲ ስለሌለ ነው አላልከኝም ነበር ይሄው ፓርቲ ሲኖር ባሰኩ ያራዳል ጭራሹ ለላ አንድ ሆነ እኮ ወይኔ መቃጠል ጥሩ ነበርን እኮ ጎል የለም እንጂ አሪፍ ነበርን እኮ ተሸነፍን እንጂ እባክህ አምላኬ እኔንም ከጎዳና አንስተ ከዚህ ሁሉ ሰው ጋር አስተዋውቃል ፕሊዝ አምላኬ እኔንም ከጎዳና አንስተ ከዚህ ሁሉ ሰው ጋር አስተዋውቃል አርሰናልንም ያ እኔን ያየ አምላክ አርሰናልንም ያ የማንንም መጫወቻ እንዳታረገን ፕሊዝ እባክህ የፒኤስጂን 11ዱንም ተጫዋች ይገር ቁማጣ አርግልኝ ለዛሬ ቀን ብቻ ቁማጣ አርግልኝ የነዚህ የወያላ ድምጽ ላለመስማት ወዴት ይልድ ቲክቶኩን ገና ፓስ ሳይጫውቱ ቲክቶኩን አጨናነቁ ፕሊዝ አምላክ ለዛሬ ተባበረኝ ለኔ ስለተባበርክልኝ አመሰግናለሁ ለአርሰናል ግን አንድ እድል ስጠው ለአርሰናል ስጠው አመሰግናለሁ ለሼር ኮፕሊንግ አርጉ አርሰናል አርሴን አበባ እህሉን ያለን በላ
ወይ ገለባ አርሰናል 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 ገለባ አለው አለው ብሎ ዛሬም ገደል ገባ ሊበላ ነው ሲሉኝ አርሰናል ገለባ ዋንጫውን ነው ብዬ አርሰናል ገለባ ለካስ ፍዳውን ነው አርሰናል ገለባ የበላው አርስዬ አርሰናል ገለባ አርሰናል 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 ገለባ አለው አለው ብሎ ዛሬም ገደል ገባ። የአርሰናል ደጋፊ እንኳን ደረሳችሁ። ዩዝድና ብራንድ ኒው ጨጓራ መግዛት የምትፈልጉ በውስጥ አውሩኝ። እጄ ላይ ትንሽ የተላላጠና ንጹህ የሆነ ጨጓራ እጄ ላይ ያለ የተወሰኑ ስለሆኑ ቀድማችሁ ዴም አድርጉኝ። በቃኛለ በመቤቴ አረ ይበቃኛል። በቃኛ አንቺ አረ በቃኝ እናንተ ቤተሰብ ምን እንደሚያሳስበኝ ታውቃለህ? እሱን ጨርሴ ልጄን ጡጦ እንደጀመረ ይዞቹ በቃ ዋንጫ ነው ነነም ይሁን ነገር ልንገርህ፣ አርሰናል ለማን እንደሚሰራ ለገበሬ ብቻ። ከሰማችሁ በቅርቡ የሮማን አንድ ጳጳስ ፖፕ ሞቷል። ሶ ኤቭሪ ይር ኦልሞስት ኤቭሪ ይር ዜር ኢዝ ዲስ ኮኢንሲደንስ አለ። የሮማን ፖፕ ሲሞት የእንግሊዝ ክለብ ቻምፒዮንስ ሊግ ያነሳል። ሶ 1978 ላይም እንደዚሁ ከዛ የሆነ 19 ሰምቲንግ ላይ እንደዚህ ኤቭሪ ኦልሞስት ፎር 5 years ምናምን የሮማን ፖፕ ሲሞት አንድ የእንግሊዝ ክለብ ቻምፒዮንስ ሊግ አንስቷል። ሶ በዚህ ዓመት የሮማን ፖፕ ሞተ። ቻምፒዮንስ ሊግ ላይ የነበረው አርሰናል ነበር። ስለዚህ ምን አለ ፖፑ ይነሳል። በስተመጨረሻም አርሰናል የሚበላው ዋንጫ ይሄ ሆነ። ምንድን ነው? ዋንጫ ባይበላም ሩዝ ይበላል። አርሰናል ቻምፒዮንስ ሊግ ይካፈል ነው። ትናንት በሜዳው ተዘርፏል። ወይ አርሰናል ብሎ የተሳካለት አርሶ አደሩ ብቻ ነው። ማንም አልተሳካለት።